ሰላም ሰላም ሰላም። ዛሬ ደግሞ ይዤላችሁ የመጣሁት ስለ ጨጓራ ቁስለት አንዳንድ ነገሮች መረጃ ለመስጠት ነው። የጨጓራ ቁስለት ማለት ያው ጨጓራችን በተለያዩ ነገሮች ፊዚዮሎጂካሊም ሜካኒካሊም በሚፈጠሩ የሰውነት ጫናዎች ሊፈጠር የሚችል የጨጓራ የግድግዳ መሳሳት ወይም ደግሞ አልሰር መፈጠር ነው። ምልክቶችም በዋናነት ያው ደረት መሃል ከሁለት ደረታችን መሃል ወረድ ብላ የምትገኘው እንትን ጋ ዚፎይድ ፕሮሰስ ትባላለች። እዛች አካባቢ ደረት ማቃጠል ስሜት መሰማት፣ ያው ድካም ድካም ማለት፣ አልፎ አልፎ ያው ላበት ስሜት ወይም ደግሞ ስዊቲንግ የምንለው በዋናነት እነዚህ ናቸው። ሞር ደግሞ ሲቪር የሆነ ወይም ደግሞ ክሮኒክ የሆነ በሚሄድ ሰዓት ደግሞ ያው ትውኪያ የማሳሰብ ስሜት ይኖራል። ያው ማስታወክ ይኖራል። ደም ሊቀላቅል ይችላል፣ ላይቀላቅልም ይችላል። ኦፍ ኮርስ ግን ያው ሞር ሲቪር እየሆነ በሄደ ቁጥር ደም የመቀላቀል ሊያመጣ ደም የቀላቀለ ትውኪያ ሊያመጣ ይችላል። ከዚህ በመቀጠል ደግሞ እንዳልኳችሁ ከፍተኛ የሰውነት መድከም ይኖራል። ከዚህ በመቀጠል አሁንም ራሳችን ላይ የሆነ የራሳችን ቅልል የማለት ስሜት ይሰማናል። ምክንያቱም ሰውነታችን ላይ ያለው የፍሉድ መጠን እየቀነሰ ይሄዳል። ሃይፖቴንሽን በምንገባበት ሰዓት ቅልል ብሎ የመሰማት ጭንቅላታችን በደንብ አለ ያው ዲቴክት አድርጋችሁ ስለምታውቁ ማለት ነው። ያ ይኖራል። ሞር ደግሞ የአንጀት ቁስለት ወይም ይሄ ዶድናል አልሰር ብለን የምንጠራው ላይ ከደረሰ ደግሞ ያው ተቅማጥ ይኖራል። ተቅማጥ ደም የቀላቀለ ሊሆን ይችላል። ያው ሞር እነዚህ ናቸው ፐርቲነንትሊ ማለት ነው። እና ወደ ህክምናውም ስንሄድ ደግሞ ያው ፕሮቶን ፓምፕ ኢንሂቢተር እና ኤች2 አንታጎኒስት ብለን ያው በሜካኒዝም ኦፍ አክሽናቸው እንከፍላቸዋለን። ከእነዚህ መካከል እነ ኦሜፕራዞል እነ ፓንቶብራዞል